እግዚአብሔር እባብን ልቡን አይቶ እግሩን ነሷል። ሩታ የመጣችው እኮ ይሄ አይሞላም የተባለው ተስፋ የተቆረጠበት ጉንጭ ሞልቶ አይደለም እኮ በረሃ በምትመስልበት ጊዜ እኮ ነው ሩታ ወደ አንተ ህይወት ውስጥ የመጣችው። ብራዘር ልጅና ሳይኝ ልጅን ይዤ እሄዳለሁ ካላሳየሽኝ የሚል ሰው አንድ እናት እንዴት ትረጋጋ? ሂድና ወይ የድመት ወይ የውሻ የዶሮ ልጅ እንኳን ሂድና እስኪ በጉልበት ለመውሰድ ሞክር። እናትነታቸውን እንስሳዎች እንኳን ያሳየዋል አይደለም የሰው ልጅ። ገና የ2 ወር ያልሆነ ልጅ እንደ ቆሎ እንዲዘግኑ አንስቶ ሊይዞት እንዴ ልጁን ሊገለው ነው እንዴ? ያልጠነከረ ልጅ እንዴት ማሰብ ያቅቷል? ሰው እንዴት ይሄን ያስብ? አባት መሆኑ እኮ አይጠበቅብም እንደዚህ ለመሆን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ሀገር ውጭ ያላችሁ ሁሌም እንደምለው እንዲሁ በጤናና በሰላም እንደወጣችሁ ልፋታችሁ ድካማችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም ደውል ምልክቷን በመጫን ቤተሰብ ነው ትችላላችሁ። ይመቻችሁ። እያየሁኝ ነበረ ግን አብርሽ የእሷ ችግር እኮ አይደለም እዚህ ጋር እየተነጋገርክ ያለው በቃ ትክክለኛ ንግግር አይደለም። አንተ ሆነ አይደለም እያናገርካት ያለው እልህ ውስጥ ገብተሃል አንተ። ደግሞ ገብታ አትወስደው አንተ ግን ደግሞ ሩታ ታረጋለህ። በእግዚአብሔር በቃ ወይ አንቺ ውስጥ ነው ሩታ ፕሊዝ አንዴ እያወራን ነው። ካልሆነ እንዴት ነው መረጋጋው? ያረጋው ነገር እያየችው አይደል እንዴ? አንተ ምንም አላረኩ። እኔ አይሞላውሽ ልትገለው ነው ወይ? ምንም በቃ አላታየም አልሽ ልጅና ልትገለው ነው ወይ? አንድ ፍሬ ህጻን ልጅ አንተ ግን እውነት አምሮሃል? አንተ እውነት አምሮሃል? አዎ አምሮሃል። አረ በጣም ነው ያለ በጣም አለ። አብረሽ እዚህ ጋር መጨቃጨቅ ያስፈልጋል። አንተ ያንዱ ህጻን ልጅ ምን ልታረገው ነው? ሩታችን እኮ ይሄ ሰውዬ የምሬን እኮ ነው። እኔ ግራ እየገባኝ ነው። አንተ ውስጥ የገባው መንፈስ አንተ ውስጥ የገባው ሰይጣን ዱዳ ነው እንዴ? ቆይ የምሬን እኮ ነው። አንተ ውስጥ የገባው ሰይጣን ዱዳ ካልሆነ በስተቀር እንዴት እስከ ጮ መውጣት እንዳቃተው ግራ እየገባኝ ነው። እንዴ ምን አይነት ጣንጥኝ ነው የተደረገብህ? ቆይ ዛሬ ሰላም፣ ትናንት አፍቃሪ፣ ዛሬ ታጋሽ፣ ከነጎዳ ተንከባካቢ፣ ከዛ ደግሞ ምናምን ትሆን 10 አይነት ወንድ ኮንክብኛ። አንተ እኮ አሁን የቀረው ስም ብቻ ነው። በቃ ያልቀየርከው ስም ብቻ ነው እንጂ ያላሳየህን 50 ሺህ አይነት ባህሪ የለም እኮ ብራዘር። ምን አድርጉ ነው የምትለን? ጭራሽ መተ ልጁን ካላሳየሽ ልጁን ይዤ እሄዳለሁ ወከባ ምናምን ግጭት ምናምን ጣጣ ውስጥ። ኧረ ተው ብራዘር እንዴ! ገና የቀናት እኮ ነው የወራትም አይደለም አይደለ? የቀናት አንድ ወር ነው እንጂ አንድ ወር ይሁን አንድ ወር 2 ወር ገና ጻል ልጅ ካላሳየሽ ምናምን የአባትነት ፍቅሩ አንገብግቦ ምናምን ነገር። ኧረ ተው አትፎግረን ተው። ክብር ይኑር ለሷ። ይሄንን ልጅ ለሰጠች ለሷ ክብር ይኑር ብራዘር። ሰውነ ብላ አምና እኮ ነው እንጂ እኮ አባቴ በዚህ ወጣትነቷ እዚህ እሳት ውስጥ እዚህ ቃጠሎ ውስጥ ምን አስገባት? እንዲህ አቃጥለ ልደፋት ከሆነ መጀመሪያ ለምን ነገር አላገባሃትም? የመሰላት እኮ እሷ ባል የምትሆናት የምትንከባከባት የምትረዳት የምትሰማት መሃላችሁ ግጭት ሲፈጠር አስረድተ በቀላሉ ነገሮችን በመወያየትና በመነጋገር እየፈታ ቀጣይ ህይወታችሁን ያማረ እንዲሆን የምታደርግ አይነት ወንድ መስላሃት እንጂ እኮ በእንደዚህ ደረጃ የወረደ ተግባር ውስጥ የምትገባ አይነት ወይም ደግሞ እንደዚህ የወረደ ተግባር የምትሰራ አይነት ወንድ መሆንን ብታቅ በዚህ በወጣትነት ዘመኗ በዚህ በለጋ እድሜዋ ከአንተ ጋር ገብታ ምን አቃጠላት? አባቢ ሴት እኮ ናት። ወንድ እኮ አታር ለማድረግ እንዴ እንደዛ ስትበድላት ስታሳዝናት ከነበሩት ነገሮች ምናምን ነገር በቃ ሁሉን ነገር ረስታል ይቅርታ እንድትል ምናምን በተሰበረ ልብ ሄርሜላን ትተ ሄርሜላን መቶ ቁጭት ሄርሜላ መለየት በጣም እንደቆጨ አማራጭ አተ ወደሷ እንደተመለስክ አይነት ነገር አሳይታት አንቺን መርጫለሁ አልካት። ድራማ እንደሆነ ያስታውቃል። ያም ከልብ እንዳልሆነ ያስታውቃል። አንድም ሰው ካንተ ቆሻሻ ተግባር ጋር ከጎን ስላልቆመ ካንተ ከዚህ ከረከሰ ተግባርን የሚደግፍልህ ሰው ስላጣ ሁሉም ሰው እየተቃወሙ ስለሆኑ ከዚህ ነገር ለመሸሽ ወይም ደግሞ የሰዎችን አይምሮ ለመቆጣጠር ስለፈለግ እንደተመለሰ ሰው በቃ ሄርሜላን ትቻለኝ ከዚህ በኋላ ሚስቴን ነው የምፈልገው። ይሄ አባባሉ ራሱ እኮ ነውር እኮ ነው። ግን በቃ ይሁን ብለንኛ ምክንያቱም ሚስትም ስትል ስለነበረ በቃ ከኔና ከሄርሜላ ምረት ስትል ስለነበረ ራሷን ሳትወድ በግዷ ምርጫው እስከታ መርጣህና መርጣሃት እኮ ከተጋባችሁ ካረገዘችልህ በኋላ እንደገና ቁልቁል ወርዳ ከኔና ከሄርሜላ እኮ ምረጥ ያለች እኮ ሴት እኮ ናት። እንደዚህ አይነት ሚስኬት ነው የምታገኘው። ምን አድርገህ ነው ራስህ የምታስበው? የምሬን እኮ ነው። በዚህ ጋቢና በዚህ መልክ እንደዚህ ከሆንክ ትንሽ መልክ ቢኖር አታኖረን። የምሬን ነው የምልህ። እግዚአብሔር እባብን ልቡን አይቶ እግሩን ነሷል። አሁን የመጡ ሴቶች እንዳለ ያበጠውን ኪስህንና ደግሞ የያዝከውን መኪና የሆነች ምናምን ነገር ማብለጭለጭህን አይተው እንጂ እንደ ሩታ እንደዛ በቅባት የማይወዛው ፊትህን አይቶ የሚመጣ ሴት አይኖርም። የምሬን ነው የምልህ። እንደውም ብልጥ ነበር መሆን የነበረብህ። ሲያልፍልህ የሚፈልጉህን ሴቶች ትዳሩ ውስጥ ሆነ የሚፈልጉህን ሴቶች አባቢ 40 ክንድ ነበር መራቅ የነበረብህ። ሩታ የመጣችው እኮ ይሄ
አይሞላም የተባለው ተስፋ የተቆረጠበት ጉንጭ ሞልቶ አይደለም እኮ በረሃ በምትመስልበት ጊዜ እኮ ነው ሩታ ወደ አንተ ህይወት ውስጥ የመጣችው። ብራዘር አሁን ላይ መተያዙ ልቀቁኝ። እናትና አባቷ ቤት ሄደ፣ አራስ ቤት ሄደ፣ ይሄ ሁሉ ወከባ። ምን አይነት ወንድ ነህ አንተ? ቆይ የምሬን እኮ ነው። ጉልበትህ ሁሉ ነገር ወንድነትን ይታይ ሩታ ላይ። ኧረ ተው አብርሃም ተው፣ ምክር ስማ፣ ተው ምክር ስማ፣ ነገ ይቆጫል። ትክክል አይደለሽም። እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አይደል እንዴ? እየተነጋገራችሁ እያለ ሲያንሰው ነው እዩ። እንደዛ ማድረግ ሲያንሰው ነው እንዴ? ልጁን እንዴት እንደነጠቀኝ አይተሃል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው። አንተ ያማል እውነት አምሮሃል። አንተ ግን አንተ እውነት ማሰብ ትችላለህ። ቢያንስ እኔ ልጅም በስነስርዓት ማየት ብራዘር ይኸውላችሁ ሩታና አብርሃም በቃ ከጣልታችሁም ከሆነ እኮ ህግ አግባብ አለው እኮ። ልጅን የምታይበት ልጅን የምትጠይቅበትን እኮ ህግ ሄደህ መጠየቅ ትችላለህ። በቃ አላሳየህም ካለች በህግ ነገሩን መጨረስ ትችላለህ። ማንም ሰው ትዳሩን ሲፋታ እኮ ልጁን ሲያሳድግ ወይም ደግሞ ከልጁ ጋር የሚገናኝበት ቀን በቃ በህግ ይወሰንለታል። በዛ ህግ መሰረት ልጁን ያገኛል እንጂ ልጅቷን እንደዚህ እየመጣ ቤተሰቦቿ ዝም ሲሉ እኮ ፈርተው አይደለም አይደል እንዴ? ይሄን በደንብ አድርገህ ታውቀዋለህ። ትዳሩ ስላላችሁ ከዛሬ ነገ ይሻላል በሚል ወጣቶች ናችሁ። ሁለቱም እኩያ ስለሆኑ ቁመት ስለተለካኩ ነው እንጂ ይሄን ያክል ትልቅ ጉዳይ አይደለም ብለው እንጂ እኮ እንደዚህ አይነት ተግባርህን እኮ ደግፈውልህ አይደለም ወይም ፈርተው አይደለም። ጆሮን ይዘው እኮ አዋርደው ከቤት ማስወጣት ይችላሉ። እነሱ ግን አርቆ ስለሚያስቡ አንተን እዚህ ጋር ከመናገርና አንተን ውሻ አድርገው ከማባረር አንተን እዚህ ጋር ተናግረው ውሻ አድርገው ማባረሩ ከብዷቸው ሳይሆን ቤተሰብን ስለሚወዱና ስለሚያከብሩ መሰለኝ። እንደ ሕፃን እኮ እያዩክ ስለሆነ እኮ ይሄን እንዴት አትረዳም? አንተ ራስህን ኑሮ እንደጨረሰ በቃ እንደ ትልቅ ሰው አድርገህ ነው የምትመለከተው። እነሱ እኮ እንደ ሕፃን ነው የሚያዩ። ተግባሮችን ምኖችን እኮ ምንም የማይሉ በምክር ብቻ የሚያልፉ እኮ እንደ ሕፃን ስለሚያዩ ነው። ልጅ መተገና አራት ልጅ ገንጥለ ልጥለው ነው ልጁን። ምን ልታደርገው ነው? ምንድነው እቺ ልጅ የበደለች? እኔ እኮ ግራ የገባኝ እሱ ነው። ምንድነው ያረገች እቺ ልጅ? ማስጀመር እንኳን ታሰበ ይዤው ልሄድ ነው የመጣሁት ነው ብለህ የጀመርከው ልጅ እኮ ነው የወለድከው። በፕሮሰስ ውስጥ የሚያድግ የሚለወጥ ልጅ እኮ ነው የወለድከው። ተኖ የሚጠፋ እኮ አይደለም። ዛሬ ወልደ ነገ ማታገኘው ልጅ እኮ አስመሰለብኝ። አንተ ማስቀደም ያለብህ ለምን አታስቀድምም? ትናንትና የመጣው አብርሃም የተጸጸተ በቃ ከማይሆን ተግባሩ የተመለሰ ሚስቱ እንደምትበልጥበት ትዳሩ እንደምትበልጥበት በቃ ስህተት እንደሰራ አምኖ የተመለሰ አብርሃም ነበርኩ ስታሳየን የነበርከው። ዛሬ ደግሞ የመጣው አብርሃም ጥጋበኛ፣ ሚስቱን የሚንቅ ለአራስ ልጁ የማይጨነቅ አንተ አሁን የምር የልጅ ፍቅር ኖሮ አንተ ለልጅ የምትራራ አይነት ሰው ነው አሁን ከምታሳየን ነገር አንፃር። በዚህ ልጅ መወለድ ደስተኛ ይሆንክ አይመስለኝም። የምሬን ነው የምልህ። በዚህ ልጅ መወለድ እኔ ደስተኝነቴን እያየሁ አይደለም። በዚህ ልጅ መወለድ በጣም እኔ እንጃ በጣም እያበሳጨ ያለ ነው ይመስለኝ። ምክንያቱም እንደፈለክ በነፃነት እንዳትቦዝን አደረገ። ሩታንም ይዤ የራስሽ ጉዳይ ብልሃት ሜዳ ላይ ጥላት እንዳትሄድ አደረገ። ይሄ ልጅ በጣም ብዙ ብልግናዎችን ይሄ ልጅ ዘጋግቶብሃል። ያንን ነው አሁን እያየን ያለ ነው እንጂ የአባትነት ፍቅር ምናምን ምንም የለብህም እንዴ። እኛም እኮ አባት ነን እኮ እኛም አባት ነበረን። ምንድነው የምትቀባጥረው? ብዙ ሰዎች እኮ አባት አላቸው። የአንተ አባትነት ምንድነው? ቆይ ከማርስ የመጣ አባትነት ነው እንዴ አንተ? እንደዛ ብለህም እንኳን ልጄን ይዤ ልሄድ ነው የመጣሁት። ለምን መጣ ስለ ልጄን ይዤ ልሄድ ነው የመጣሁት። አሁን ተረጋጋ። ይኸውልሽ አሁን እዚህ ጋር ተረጋግተው ነው ነገሮችን ማድረግ ያለብን። ተረጋጋ ወስደህ ከዛ አንቺ እንደምትንከባከቢው እኔ የምንከባከበው በጣም ትንከባከበዋለህ። አየሁ እኮ ስትንከባከበው መንከባከብ ያልቻልክ ሰውዬ ገና አራት ልጅ እንከባከባለሁ። እኔ አብርሃምን መንከባከብ ወይም ደግሞ አብርሃም ሊንከባከብ የሚችለው አንድ ሰው ነው፣ እሱም ሄርሜላን። በቃ ከሄርሜላ ውጭ እኔ ስትንከባከብ አይቻልም። እሱንም የሆነ አፍዘ ደንግዝ አድርጋብ ምናምን ካልሆነ በስተቀር በጤናህም ራሱ የምትንከባከባት አይመስለኝም። እንዲህ በአይምሮ ሆነ በሰላም ሁኔታ በአይምሮ ሆነ ምናምን በሰላም ጊዜ ምናምን አትንከባከባት። አይተናናቅማ ካሌብ እንደዛ አይደለም። ምን መሰለህ አብርሽ፣ አሁን አንተ ያበሳጨ ነገር ስላለ ነው። ዋስ ለምን ወደፋች ብለህ ነው እንደዚህ የምትሆነው ወይስ ምንድነው? ቆይ ሌላ በሰላማዊ መንገድ አውርታ መፍታት የማትችልበት ምክንያት ምንድነው? ልጅ ወስዳለሁ የምትለው አንተ ልጅ ወስዳለሁ ያልኩበት እኮ ምክንያት ላይ ስመጣ አታይም ስላለችኝ ነው። ገባክ? እኔ ልጅህን እንድታይ ስትመጣ ልጅህን አታይም ስላለች ልጁ ልትወስደው ገና 6 ወር የእናቱን ጡት መጥባት ያለበትን ልጅ ምን ልታደርገው ነው? ወስደህ ብትሰጥህ እሺ ብለህ ትወስዳለህ? ምን አይነት አረመኔ ነው? ቆይ አንተ ለምንድን ነው ቤተሰቦቻችሁ ዝም የምትሉት? የምሬን ነው የምላችሁ። የሩታም ሆነ የእሱ ቤተሰቦች ለምንድን ነው ዝም የምትሉት? እንዴ ይሄ ልጅ አይምሮ ትክክል ካልሆነ ውሰዱት፣ ማገገሚያ አይምሮ ማገገሚያ ይታሰር፣ የሆነ ነገር ይደረግ። ካልሆነ በዚሁ ከቀጠለ ይሄ ልጅ ነገር ልጁን የሆነ ነገር እንዳያደርግ
ሰው እንዴት ከሚስቱ ጋር በዚህ ደረጃ ሊጋባል? ቆይ አፍቅረ ሚስት ያደረካትን ሴት በእንደዚህ ደረጃ ማንቋቸሽ፣ በእንደዚህ ደረጃ ሰላሟን መንሳት፣ በእንደዚህ ደረጃ ህይወቷን መበጥበጥ ለምን አስፈለገ? አስታውስ፣ ተፋቅረህና ተዋደህ ነው ከሷ ጋር ህይወት የጀመርከው። በቃ የጀመርከው ህይወት ከሆነ ይሆናል፣ ካልሆነ አይሆንም እኮ በቀላሉ እኮ መለያየት ትችላለህ። ልጅቷ ለምን እንደዚህ ቆመች ነው? ለምን አማረባት ነው? እኔ እኮ ግራ ገባኝ። እንድትጎሳቆል ነው የፈለከው? በሽተኛ እንድትሆን ነበር የፈለከው? ስርዓት እየመጣሁኝ መጠየቅ ባለብኝ መልኩ መጠየቅ ፈልጋለሁ። ልጄን ማየት ፈልጋለሁ። በ2 ቀን በ3 ቀን መጥቼ ከልጄ ጋር ታይም ማሳለፍ የሚሄድ ፈልጋለሁ። ይገባል? ያንን ደግሞ አይሆንም ነው እያለች ያለችው። ለዛ ነው መብቷ ነው። አይሆንም ማለት በቃ አልፈልግም ከአንተ ጋር መኖር፣ ከአንተ ጋር ምንም አይነት የትዳር ግንኙነት የለኝም ከዚህ በኋላ ጨርሻለሁ ብላ እንትን ካለች ሄደህ በፍርድ ቤት ነገሩን እንትን ማለት ትችላለህ። በቃ በሳምንት 1 ቀንም 2 ቀንም መተህ እንድታይ በፍርድ ቤት ሄደህ መነጋገር ትችላለህ። በህግ መሄድ ትችላለህ። በቃ በሽማግሌ ሄዳል፣ ቤተሰቦቿን ሄዳ አናግረህ እሷን መካስ ያለብህን ነገር አድርገህ ይቅርታ መጠየቅ ያለብህን ነገር ይቅርታ ጠይቀህ በአግባቡ በትክክለኛ ፍላጎት። ይሄ የውሸት ምናምን ነገር መተህ ልጅቷ ላይ ድራማ መስራት ምናምን አይደለም። በቃ በትክክለኛ መንገድ እንደተጸጸተ ትዳሩን እንደሚፈልግ ለትዳሩ የሚገባውን ክብር እንዳልሰጠ ሰው አምነህ መገኘት በነበረብህ ሰዓት ከጎኗ ያለመቆምን ተናዘህ እያንዳንዷን ነገር ነግረህ ይቅርታ ጠይቀህ ቤተሰቦቿንም አንገት ያስደፋህበትን እነሱንም ያዋረድከውን ይቅርታ ጠይቀህ ነው ወደ ትዳር መመለስ ያለብህ። እሷም እኮ መብት አላት እኮ አንተ መብት እንደኖረ እንደፈለክ እንደምትሆን እሷም መብት አላት እኮ። እስካገባች ድረስ እኮ አንተ እኮ የሷ እኮ አይደል እንዴ? ምን ታመጫለሽ ብለህ በጉልበት አይደለ አንተ ራስህን ለሌላ ስትይ የሰጠኸው። ስለዚህ እሷም ልጇን ለመስጠት መብቷ ነው። በእርግዝናዋ ቀናቶች ከአንተ ያገኘችው ምንም አይነት ነገር እስከሌለ ድረስ እዚህ ጋር መተህ ልጄን መብት የለህም። ልጄን የማየት ከልጅ በፊት የምትቀድመው እሷ ናት። ከልጅ በፊት ደግሜ እነግርሃለሁ የምትቀድመው እሷ ናት። ልጅ የሆነ ነገር አድርገውና የሆነ ነገር ቢሆን የሆነ ነገር ቢፈጠር ምናምን መቼም ዞር ብለህ እንደማታየት አካሆነ ያስታውቃል። አሁንም እልህ ተጋብተህ እንጂ የልጅ ፍቅር ምናምን ልጄን ለማየት ፈልገህ ምናምን አይደለም። እንደውም ልጄን እየመጣ በየቀኑ ምናምን ብትል መታታይም ዞር ብለህ አታያትም። ስለከለከለች ነው አንተ እልህ የምትጋባው። እሷ ሁል ጊዜ የሆነ ነገር ላይ ጠንካራ ስትሆን የሆነ ነገር ላይ ቆራጥ ስትሆንብህ ነው። የዛኔ ወንድነት ይታይሁን የበታችነት ይፈጥርብህ። ለምን እንደዛ ሆነችብኝ? ለምን እኔ በላይ አልሆንኩባትም? ለምን አልፈራችኝም? ለምን አልተገዛችልኝም? ወይም ደግሞ የሆነ አልተንቀጠቀጠችልኝም አይነት ነገር ከሩታ ትፈልጋለህ? በዚህ በ21ኛው ክፍለ ዘመን አረተው እኔ እኮ እንደዛ እንዲሆነ ያደረኩበት ምክንያት መጥቶ የሚናገረው ነገር የሚያደርገው ነገር የሚሆነው የሚተገብረው ተግባሩ በቃ ምንም ከስነ ስርዓት ያፈነገጠ ስለሆነ ነው። እዚህ ግቢ እንዳደርስ ያልኩት ምንም ነገር ስለማይሰማኝ መምጣት የለበትም። በነገራችን ላይ እሷ ስጋት አድሮባት ወይም ደግሞ ስርዓት አሁን እንዳለችው ስርዓት አልበኝነቱ የሆነ በቃ ማለት እንደ ባል ወይም እንደ ሚስት እንደ ስርዓት አልበኝነቱን ምናምን አይታ ከሚሰራቸው ተግባሮች ተነስታ እንዳትመጣ አለችው። በቃ 2 ቀን ነው ምናምን ነው 2 ቀን ምናምን እኮ ነው እንዳትመጣ ያለችው። ትናንትና ተትናንት ወዲያ ምናምን ከዚህ በፊት እኮ ስታስገባ ስትንከባከብ የሚሰጠን የሚገባን ክብር እየሰጠች አብራ እኮ ውስጧ ደስተኛም ባይሆን አብራ እኮ ስትስቅ ነበር አይደል? የቤተሰቦቿ የሆነ አይነት ስሜት እንዳይፈጥሩብህ ወይም የሆነ ፊታቸውን እንዳያዞሩብህ ፊታቸውን እንዳይከሰክሱብህ ከቤተሰቦቿ ጋር ከእናቷ ጋር ሆና የሚያደርጉት ተግባር የሚሰጡ ክብር እኮ እንደሚወዱ አብረሃት እንድትሆን እሱ ነገር የምታደርገው ያደረካቸውን ጥፋቶች ስትሆን የነበረውን ነገር ሳያነሱብህ ግን ከዛሬ ነገ ይሻላል በሚል ትሻሻላለህ ትለወጣለህ በሚል ፍቅር ሲሰጡ የነበሩት ሲያከብሩ የነበሩት እኮ ትዳራችሁ እንዲፈርስ ስለማይፈልጉ እንጂ ከተግባር አንፃር እኮ እኔ ራሴን በሩታ ቤተሰብ ቦታ ወይም የሩታ ወንድም ወይም የሩታ የሆነ ቤተሰብ ብሆን እኔ እንጃ ተጋደልን። የምሬን ነው የምልህ። እዛ ግቢ አላስደርስህም። እግርህን ሰብሬ ነው ማስቀምጥህ። ሰው እኮ ነው የሰጠንህ ጊዜ ያለው ገደብ ያለው። ትሞታለች እኮ እቺ ልጅ እስክትሞት ድረስ መኖር ባለባት ሰዓት ላይ መሆን ማድረግ ያለባትን ነገር በሚስትነትም በቤትም መቤትነትም ከሆነ በሚገባት ሁኔታ ልጆቿን በፍቅር በሰላም በደስታ ለባሏ ዘውድ ሆና ደስተኛ ፋሚሊ ኖሯት መኖር እኮ ትፈልጋለች። አንተን እያገዘች ልጇን እያሳደገች ሰላማዊ ትዳር እኮ መኖር ትፈልጋለች። እዚህ ምድር ላይ እኮ የምትኖረው ጥቂት እድሜ እኮ ነው። ለዚህ ጥቂት እድሜ ልጅቷን ለምንድን ነው ህይወቷን የምታመሰቃቅልባት? ጥፋቱም እንደ ጥፋት ክፍተቱም እንደ ክፍተት አይተሽ ቢያንስ ልጁን ቢያንስ አይቶ የሚሄድበት መንገድ ብትፈጥሪለት ጥሩ ነው። ምክንያቱም ናፍቆት አለ፣ የልጅ ጉጉት አለ። በዚህ ልክማ መሆን የለብሽም። የልጅ ጉጉት ያለው ሰው እኮ ከነዛ ተግባሩ ወጥቶ ምክንያቱም ልጁ ነገ እሱን ነው የሚያየው።
ለልጁ አርአያ የሚሆንበትን ውሎ ለልጁ አርአያ የሚሆንበትን አባትነት ለልጁ አርአያ የሚሆንበትን ባልነት እኮ ለልጁ ማሳየት አለበት እኮ አይደል እንዴ? ነገ ልጁ ማንን አይቶ ነው የሚያድገው? ከልጅ ፍቅር ልጅን ከማየት በፊት እኮ የሚቀድም ነገር አለ። አሁን እኮ ጉዳዩ እነዚህም ልጆች ያልገባቸው ምንድነው የልጁን የማየትና ያለማየት ጉዳይ አይደለም። ሩታ ከናንተ የተሻለ በጣም 2-3 እጥፍ አርቃ የማሰብ አቅም ስላላት ሐሳቡንና እቅዱን ምን እንደሆነ በደንብ አድርጋ ስለምታቅ ምንም አይነት የልጅ ጉጉት እንደሌለው በደንብ አድርጋ ታውቃለች። ምክንያቱም አንድ ሰው ልጅ ሲወለድ ምን አይነት ነገር እንደሚያሳይ በደንብ አድርጋ ታውቃለች። ያንን ነገር እያየችበት ስላልሆነ ከሷ ጋር ለመጋባቱ እንጂ ምንም አይነት የልጅ ፍቅር እንዳልሆነ ታውቃለች። ምክንያቱም የልጅ ፍቅር ቢኖር እንደዚህ አይሆንም። አብርሃም ልጅ እኮ የማይለውጠው የማይቀይረው ነገር የለም። ትቀልዳለህ እንዴ? ልጅ ተወልዶለት እኮ ገገማ የሆነ ሰው ያየሁት እኮ አብርሃም ነው። ሩታ እሺ ሩታ አንድ እናንተ ናችሁ ግርግር እየፈጠራችሁ ያለው። አንተ ግርግር እየፈጠርክ ያለው ምንም ግርግር ልግባና ልጅን አይችል ይበቃ። በእንደዚህ አይነት ሁኔታ ደግሞ ልትገባ አትችልም። ይኸውልህ በእንደዚህ አይነት ሁኔታ አትገባም ማለት ሰፈር ላይ አንድ ግርግር ሊያስደውል ይችላል። ወደ ፖሊስ ጣቢያም ወደ የትም ታውቃለህ። ይሄን ነገር ገብቷል እና እሺ ልጄን ይህ ብትባል እንደሆነ አሻንጉሊት አንስታ ይሄው አየው። ከዛስ ምንድን ነው የሚፈጥርልህ ስሜት? ለአንተ ሴንስ ይሰጣል? በእንደዚህ አይነት ሁኔታ ልጄን ማየቱ የሆነ ብድግ አድርጋ ይሄው ልጄን አየው። ከዛ ምን ሊፈጠር እልህ ተጋብተህ እንጂ ከሷ ጋር ልጄን የምትፈልግ ከሆነ ትዳርህን መፈለግ አለብህ። ልጄን የምትፈልግ ከሆነ ሚስትህን መፈለግ አለብህ። አባቢ እዛ እንደፈለክ እየተግማማ እዚህ ጋር መተህ ልጄን ፈልጋለሁ ምናምን የማይሆን ጉዳይ ነው። እሷ ቅድም የለቀቀችውን ቪዲዮ አይቼዋለሁ። ሄርሜላ እንደምታፈቅር ምናምን ስትናገር ነበር። እሱን ችግር የለም ነገ በደንብ አድርገን በሰፊው እናየዋለን። ግን ደግሞ ጋሻ አበጋዝ በእንደዚህ አይነት የማስመሰል ህይወት ውስጥ እስከ መቼ ድረስ እንደምትቀጥል እናያለን። እኔ ብቻ ነው ያሉት። እሺ ካንተ ጋር ወጥቶ ሊደባደብ የሚችል ወንድምም እህትም እዚህ አሁን ላይ የለኝም። እንደ በፊቱ አወጥቼ ተደባድቤ ምናምን በር ላይ አንቧገራ ፈጥሬ ምናምን እላለሁ ብለህ እንዳታስብ እሺ። አሁን እኔ ተደባዳቢ ዘመድ እዚህ የለኝም። ስለዚህ አሁን ስነ ስርዓትን ብትሻሻል ነው። አይ አንተማ እኮ ለመደባደብ ብለህ ከዚህ በፊት ገፍትረህ እንደመጣው አሁንም ያንን ነገር ልታረግ ከሆነ የለም። እኔ ግን በጣም የገረመኝ እቺ ልጅ ወልዳለች አይደለ? ዓለም ላይ ካሉ በጣም ከባድ ህመምን ወይም ፔን ከሚያሳልፉ ፓርቶች አንዱ በእርግዝና ጊዜ የሚመጣ ወይም በምጥ ሲወልዱ ምናምን ነው። እና በዛ ውስጥ ደግሞ ብዙ ነገሯ ይደክማል፣ ብዙ ነገሯ እንትን ይላል። ገና ወር ከምናምን ነው አይደል? እሷ አያሳዝንም? ልጅ እኮ በምጥ ነው የተወለደው አይደል? እንደ የሆነ እንደ እንቁላል እንደ ዶሮ እንቁላል 21 ቀን ታቅፎ አይደለም ይሄን ልጅ የወለደችው። ከአንተ ጋር የሁሉ ደቂቃ አታካራ ውስጥ ስትገባ እኮ ይደክማታል። ረጅም ሰዓት እኮ የምትቆምበት ሰዓት ላይ አይደለም ያለችው። ልጇን እያጠባች ነው አይደለ? ማጥባት ራሱን የቻለ ትልቅ ድካም ነው ለሴቶች። እንዲህ እንደምታስበው ቀላል ነገር አይደለም። ለማጥባት ራሱ እረፍት ያስፈልጋቸዋል። ለማጥባት ጥሩ ምግብ ወተት እንዲኖራቸው አሪፍ ነገር መብላት አለባቸው። ይሄን እንኳን አንድ የምታውቀው ነገር የለም። ዝም ብላ ይመስላል ልጇ አጠገብ እንደዚህ አንድ ቤት ውስጥ ስትቀመጥ ከልጇ ጋር በቃ የሆነ አይነት ነገር እያሳለፈች ልጁ እንደሆነ በዚህ ሰዓት ምንም ብትነግረው ምንም ስለ አንተ ክፉ እንኳን ብትነግረው የሚሰማበት ሰዓት አይደለም። ያ ስጋት ገብቶ ከሆነ ልጁ ያደገ ሲመጣ ይጠላኛል ብላ አስበ ከሆነ በዚህ ሰዓት ልጁ ምንም ነገር አይሰማም። ከጡት ውጭ የሚታየው ነገር የለም። ብራቢ አብሶ በዚህ ሰዓት አይደለም እስከ 4 ዓመቱ ልጅ ከእናቱ ጋር በጣም አሪፍ ጊዜ ማሳለፍ አለበት። ይሄን አንድ የምታውቀው ነገር የለም። በቃ በደፈናው መተህ ያለ ጊዜው ጺማ በቀልክ አባቢ ማን ይቻለ? እዚህ እንደዚህ አይነት ነገር አይፈጠርም። ነገር ግን በነገራችን ላይ እውነቷን ነው። ቅድም እኔ ብያቸዋለሁ እዚህ ቤት ውስጥ ወንድ ቢኖር እንደዚህ እንደማትዳፈር አይኑ አብርሃም ልብህን በደንብ አድርጌ ያውቀዋለሁ። ልብህን በደንብ አድርጌ ያውቀዋለሁ። መቼ አንተ ወንድ እንደምትጫወት በደንብ አድርጌ ያውቀዋለሁ። እሷ እንዳለችው እዚህ ቤት ውስጥ ወንድ ቢኖር ኖሮ ይሄ ሁሉ ነገር አታረግም። ነገሮች ወደ ሌላ ነገር እኔ ወንድ አይደለሁኝ። በእግዚአብሔር ከሰማይ በታች የሚባል ነገር እስከ ዛሬ ስንት ሰው እየመጣ ውሻ ሲያደርግ ዝም ብለህ ለሩታ ጊዜ እኔ ወንድ አይደለሁም ምናምን አባቢ ባንጠለጠል አይደለም። ወንድነት ያልጋ ላይ ጨዋታ ብቻ እንዳይመስልህ፣ ወንድነት ቦክስም አለው አባቢ። ያም ሰው እንዳንተ ጠንካራ ነው። ወንድ ነኝ ምናምን ነገር ኧረ ተው ብራዘር። ወንድነትህንማ በአባትነት በባልነት አሳየን። ወንድነትህንማ አሳየን እኮ። ወንድነትህን ሌላ ሴት ጋር በመሄድ እርጉዝ ሚስትህን ትተህ ከሌላ ሴት ጋር በመላላስ እርጉዝ ሚስትህን መንከባከብ ትተህ እዛ ምንም ካልሆነ ሴት ጋር እንደፈለግ ስትሆን እኮ ወንድነትህን አሳየን እኮ።
ያንተን ወንድነት አየን። እስኪ ወንድነትን አሳየን። አሁን አንተ እስኪ ባሉንና ወንድነትን አሳየን። ከስተቱ የሚማር ወንዱንና ወንድነትን አሳየን። ሚስቱን መካስ የሚችል የሚስቱን እንባ ማበስ የሚችል ሚስቱ ላይ የተፈጠረውን ሐዘን አጥፍቶ ደስታን መፍጠር የሚችል ወንድ ሆነ አሳየን። እስኪ በመደባደብ ምናምን አትበል። እስከ ዛሬ ድረስ ትደባደባለህ፣ ትሰነዝራለህ ብለን ስንጠብቅ አሳይተን አጣቅም። ከዚህ በኋላ አብርሃም ይሰነዝራል ብለን እኛ አንጠብቅ። ሲጀመር ደግሞ እንደገና ከሷ ቤተሰብ ጋር ሲሆን ነው እንደ ወንድነት የሚታይ የሚባል ነገር አለ። ከሰማይ በታች ያውልህ፣ ከሰማይ በታች ህግ አለን። እሺ ህግ ያለበት ሀገር ነው ያለው። ደህና አድርጌ ነው በደንብ አድርጌ በእግዚአብሔር ተረጋጉ። እንደዚህ አይደለም ሩታዬ። አሁን ትናንትና አንቺን አፈቅርሻለሁ ከአንቺ ጋር ነው የምፈልገው ከአንቺ መለየት አልፈልግም እያለ ሲሰክሰን ስለሆነ ሲሰክሰን የነበረው ሰውዬ አሁን የምሩን ነው ብለን ብንቀበለው አስቡት። መሀል ቤት ቀርተን ነበር። እኔ የሆነ ሀሳብ አለ ብያለሁ እኮ ሲጀምር የሆነ ነገር አለ። ከልቡ አይደለም። ከልቡ የሆነ ሰው ይቅርታውን ጠይቆ የጠየቀውን ይቅርታ ያ ሰው በሙሉ ልብ እስኪቀበለው እኮ ይጠብቃል። ከኛ የሚጠበቀው መጸጸታችን፣ ተግባራችን ትክክል እንዳልነበረ ያን ሰው ስናሳዝነውና ልቡን ስንሰብረው እንደነበረ ዋናው ማወቃችንና መጸጸታችን ነው። ከዛ በኋላ ይቅርታ እንጠይቃለን። ይቅርታውን የዛን ቀን ይቀበለን አይደለም። እሺ ይቅርታ አድርጌላችኋለሁ ብሎ ግን ያ ሰው ደግሞ ወደ ቀልቡ ወደ ልቡ ተመልሶ ከኛ ጋር ያቋረጠውን ግንኙነት ወይም ፌሎሺፕ የሚቀጥልበትን ቀን በጊዜ መስጠት፣ ለዛ ነገር ምላሽን ወደ አለመፈለግ። የአብርሃም ወዲያው ምላሽ እንድሰጠው ነበር የፈለገው። ምክንያቱም ነጥብ ሊያስጥላት ነበረ። እሺ ተቀብያለሁ፣ በቃ ሁሉን ነገር ትቻለሁ፣ ይቅር ብያለሁ ምናምን ብትለው ነገ የሆነ አይነት ድራማ ያሰበው ከሄርሜላ ጋር የሆነ ያሰበው አይነት የሆነ ድራማ ይፈጥርን ከሄርሜላ ጋር የሆነ ያሰበውን ነገር ከዛ ያደርግና ይሄው ዛሬ ተቀበለችኝ፣ ትናንትና ይቅርታ ብያት ሁሉን ነገር ትተነው ተቀብላን ዛሬ ደግሞ እንደገና ይሄው ጓገጭ እያለችኝ ነው፣ እየሰደበችኝ ነው ምናምን እየጮችብኝ ነው ምናምን ብለህ ደግሞ እንደገና እሷን ነጥብ ልታስጥል ነበር። አባቢ ተባነነብኝ። ህግ ያለበት ሀገር ነው ያለው። ደህና አድርጌ ነው በደንብ አድርጌ በእግዚአብሔር ተረጋጉ። እንደዚህ አይደለም ሩታዬ። በዚህ አይነት ሁኔታ አንተ ቀጥልና እኔ ቆሜ አይካለሁ። እኔ እናቴ አልወለደችኝም ያለኝ። ኧረ ሩታ በእግዚአብሔር ለምንድን እንደዚህ ነገር ውስጥ መገቡት? ቢያንስ ያለፈውንም ሰው በእግዚአብሔር የበፊት ጥፋቶችን እንተውና በህይወቴ ሳሎን ማሳለፍ ከምፈልገው ነገር እንደዚህ ከሴት ጋር ወንድ ሆኜ መነጋገር በንግግር መፍታት እየቻልኩኝ በጠረጴዛ ዙሪያ አውርቼ መፍታት የሚችለውን ጉዳይ ለዛውም ከሴትም አልፎ ከሚስቴ ጋር በዚህ ደረጃ እኔ እንጃ እዚህ ደረጃ ልጅቷን አበሳጭ እዚህ ደረጃ ልጅቷን እንደዚህ ኮንፊውዝ አድርጋት እንደ ወንድ እኔ እንጃ እኔ እንደ ወንድ እኔ አላደርጉም የፈለገ ለዛውም ከሚስቴ ጋር በዚህ ደረጃ እንዴ አፈቀረችኝ እንጂ ምን አደረገችኝ? ወደደችኝ እንጂ ምን በደለችኝ? ጥፋት አጥፍቼ በገዛ እጄ እንዴ እንደገና መጥቼ እሷን እንደ ጥፋተኛ ምናምን አረ እኔ ሊና አለኝ አላደርገውም መቼም። ያንን የምሬን ነው የምላችሁ። በቃ መቼም ሳላደርግ ማሳለፍ የምፈልገው ነገር ቢኖር እንደዚህ ከሴት ጋር ወንድ ሆኜ አስቡት። ያ ወንድነትን ከሴትነት እያበላለጥኩት ሳይሆን ወንድ የሚጠበቅበት የራሱ የሆነ ነገር ስላለ ማለት ነው። በቃ እስከ ዛሬ ድረስ የፈለግከውን ነገር ስታደርግ ዝም ብያለሁ። ስነ ስርዓትን ብትይዝ ይሻላል። ስነ ስርዓትን ያዝ። ይበቃል፣ ይበቃል። እሺ ሩታ ምንም ነገር አትፈልግም። ምን ልንገርሽ? ምንም ነገር አትፈልግም እኮ ምንም ነገር ማድረግም አትችልም እኮ ማድረግን እኔ ከዚህ በፊት ብየዋለሁ፣ እንኳንም ተናገርኩ። ምንም ማድረግ ስለማትችል ነው ልጅቷ ላይ እንደዚህ የምትጫወትባት። በነገራችን ላይ በቃ አቅሟን ስላወቅከው ነው። ያ ደግሞ ደካማነቷ አይደለም፣ ስለምታከብር ነው። አየህ፣ ስለምትገዛልህ ነው፣ ስለምትወድ ስለምታፈቅር ነው፣ ስለወለዳችሁት ልጅ ብላ ነው እንጂ ወጣት ናት። አባቢ አንድ ወር ምናምን ብትቸገር ነው ከአራስ ቤት እስክትወጣ ነው። ማንም ሰው ልጁን ባሳደገበት መንገድ ታሳድጋለች። ለአንድ ልጇ የምታንስ ሴት አይደለችም። ይሄን ነበረ ሁል ጊዜ ከአንተ ስጠብቅ የነበረው። ምንም እንደማታመጣ ስለምታቅ ነው ብያለሁ ከዚህ በፊት። የሆነ የተማመንክበት ነገር ስላለ እንጂ እኔ እንጃ። እኔ ሚስቴ ላይ እንደዚህ በሆንባት ኧረ በስመ አብ ሰከንድ አትታገሰኝም። አንተ ግን ልቧን ስለምታቅ የዋህነቷን ስለምታቅ ያንን ተጠቅመ ልጅቷ ላይ ኧረ በስመ አብ ህግ ያስወጣሃል። ህግ ያስወጣሃል። ልጄን ይዤ እሄዳለሁ ነው የምትለው። በፈለኩት ሰዓት መጥቼ ግን የማየት መብት አለ። እሷንም በዛ እኔ ጠየቅኩት እኮ ይሄንን ነው። በቃ ምንም ነገር በነገራችን ላይ መብት የለውም። በፈለገበት ሰዓት በሳምንት አንዴ ሁለቴ ማየት ይችላል። መብት የለውም። በፈለገበት ሰዓት መብት የለውም። የቀን ገደብ ይሰጣል። በሳምንቱ ወይ ሰኞ ወይ ማክሰኞ ቅዳሜ ምናምን የማየት እንትን ነው የሚሰጥ እንጂ ህግ ራሱ በየቀኑ የማየት መብት የለህም። በቃ እሷ ፈልጋ ከሆነ መብቷ ነው እንጂ ህጉም አይፈቅድልህም።
ሰማኝ መጣ ገነጣጥላት ገባ ልጄን ስጪኝ ወይ አሳየው ወይ ስጪኝ ያልከው አልተሰማም። በእልህ ነው የመጣኸው። ምንም በእልህ አይደለም። መጥቼ ልክ ስገባ ምንድን ያለችኝ እኔ ሰላምታ ምንም ሳለኝ ቀድማ ምን አለችኝ? ምን ልትሰራ መጣህ እዚህ ግቢ አትምጣ አላልኩም ወይ አለችኝ። ያኔ ተናደድኩኝ። ስናደድ በቃ ልጄን ምክንያት እኮ አለ እየመጣ የምትሰራው ስራ በቤተሰቦቿ ዘንድ በቀደም ተናግሬዋለሁ። ልጅቷን አንገት እንድትደፋ እያደረካት ነው። የምሬን ነው የምልህ። ቡና መጣጫ እኮ አደረካት ልጇን። በጎረቤት በምኑ አስቡት። በባሏ እንደዚህ ስትሆን በባሏ እንደዚህ ስትናቅ ሰው እዛ ዘመዱ ጠላት አለ፣ ከጎረቤት አለ፣ ወረኛ አለ፣ ስንት ሰው አለ። ልጅቷን እንደዛ እያሳቀካት በአራስ ቤት ውስጥ ለምንድን ነው እንድትመጣ የምትፈልገው? ምን ልትፈጥርላት ትመጣለህ? ያንተ ታንሳት እኮ እንደገና እሷ ቤት ውስጥ በሚወሩ ወሬዎች በጎረቤት በምናምኑ ተሸማቀቀች እኮ ልጅቷ። ምን እንድትሆን ነው የፈለግከው አንተ? እንዳትመጣ ያለች እኮ ልጅን እንዳታይ አይደለም። ምን ይጠቅማታል? አያ ላይ የምታመጣው ለውጥ እኮ የለም። ግን እዚህ እናትና አባቷ ቤት እንድትመጣ ስላልፈለክ ነው። ነገ ስወጣ እኮ ብለሃለች ትናንትና፣ ትንሽ ጊዜ ታገሰኝ ከዚያ አራስ ቤት እስክወጣ አለች። አንተ ግን አንድች የሚራራ ልብ የለህም። እንደዚህ በአራስ ቤት ውስጥ ሆነ ልጅቷን እንደዚህ አረተው አብርሃም። አንደኛ ነገር ሲመጣ በእንደዚህ አይነት ለምን መጣ ለምን እንደዚህ ያደርግ ይባላል። ነገም ከነገ ወዲያ መምጣት አይቀርም። ስመጣ ግን ልጄን በስነ ስርዓት አይቼ የመሄድ መብት አለኝ። እንደዚህ ሆነ ደግሞ በእንደዚህ አይነት ነገር ደግሞ መምጣት የለበትም። አሁን አትመጣ እንዴ? እዚህ ግቢ እንደዚህ አይነት ዲስሪስፔክት እያደረግህ አንተ እዚህ ግቢ ልትመጣ ና እኔም በምቀበል መንገድ ዌልካም እንኳን ደህና መጣ ብዬ እቀበልሃለሁ። ምን ችግር አለው? በቃ ጀግና ነሽ አንቺ። የምር ከአብርሃም ይልቅ ወንድነትን እያየሁት ያለሁት አንቺ ውስጥ። አንዳንድ ጊዜ ሰላም የነበሩ ሰዎችን ነካክተን የማይሆን አይነት ሰው እንዲሆኑ የምናደርጋቸው ቁጡ፣ አግሬሲቭ፣ ተናዳጅ እንዲሆኑ የምናደርጋቸው እኛ ራሳችን ነን። አየህ ልጅቷን ይኸው ሰላሟን ነስተ ይኸው በቃ ያተረፍከው ይሄንን ነው። እስኪ ምን እንደምታረጋት እናያለን። የምሬን ነው የምልህ። እሷ ትበቃለች። ምንም አያስፈልግም፣ ወንድም ምናምን አያስፈልግም። እሷ ትበቃለች። ወንድ ልጅ እኮ ነው። ለምን የምትፈታተኙ በዚህ ልክ? በእግዚአብሔር በዚህ ልክ በቃ ጥፋቱ እንደ ጥፋት ነው። ጭንቅላት የለውም እንዴ? በቃ እሱ ስሜት ነው። ወንድ ልጅ አያስብም። እናንተ ቆይ አታስቡም እንዴ? እናንተ ታስባላችሁ አይደል? ትመችኛለሽ የምር በቃ እኔ ምን ነው የምትይልኝ? ወንድ ልጅ ወንድ ሆኖ መገኘት ያለበትን ነገር ሳያደርግ ወንድ ልጅ ነው አትፈታተኙ። ታው እንጂ እሱ ተፈታትነው ማለፍ ያቃተው ሄርሜላን ብቻ። የእሱ ወንድነት ሄርሜላ ላይ ብቻ ነው። ለዛ አብርሃም ምንም የሚፈጥረው ነገር የለም። እንደዛ አይደለም። አንዴ ይኸውልሽ ስሚኝ ሩታ፣ ወንድ ልጅ ቢያንስ ከሴት ልጅ በአስተሳሰብ ሴት ልጅ ከወንድ ልጅ ልትበልጥ ይገባል። ገብቶሻል? አንቺ ደግሞ ልክ ሲመጣ ተናዶ እንደመጣ አንቺ ደግሞ ተናደሽ ስጠብቂ ይሄ ልጅ ምን ያደርግሽ? እኔ እኮ እሱም ላይ እየፈረድኩበት እኮ አይደለም። ገብቶሻል አይደለ? ግን ወንድ ስለሆነ እንዴት ተረጋጋ? ተናዶ የመጣን ሰው ልጅን አሳይኝ፣ ልጄን ይዤ እሄዳለሁ ካላሳየሽኝ የሚል ሰው አንድ እናት እንዴት ትረጋጋ? ሂድና ወይ የድመት ወይ የውሻ የዶሮ ልጅ እንኳን ሂድና እስኪ በጉልበት ለመውሰድ ሞክር። እናትነታቸውን እንስሳዎች እንኳን ያሳየዋል፣ አይደለም የሰው ልጅ። ገና የ2 ወር ያልሆነ ልጅ እንደ ቆሎ እንዲዘግኑ አንስቶ ይዞት እንዴ ልጁን ሊገለው ነው እንዴ? ያልጠነከረ ልጅ እንዴት ማሰብ ያቅተዋል? ሰው እንዴት ይሄን አያስብም? አባት መሆን እኮ አይጠበቅብህም እንደዚህ ለመሆን። ማዘር ፋዘር ያለበት ቤት ገብተህ በረቀቅ ገብተህ እንደዛ ምናምን ነገር ይሄ ነገር ላብሽ አይገባም። አንተም ደግሞ ብዙ ነገሮችን እያደረክ ነው ያለው። ማዘር ፋዘር ያለበት ቤት ገብተህ በረቀቅ ገብተህ እንደዚህ አይነት ዲስሪስፔክት አያስፈልግም። አልነበረም ግን በቃ ያደረገው ነገር ስላናደደኝ ነው። አይደፈበት አላሳይም ካለች ትችላለች። እንዴት ነው የምትችለው? ቆይ ትችላለች። ትችላለች። ተረጋግተህ መተህ ማየት እስካልሞከርክ ድረስ ልታሳይ። እሺ አሁን ተረጋግተን በቃ ይሁን ንግባ። እንደዚህ አይነት ወይ እኔ እኮ እሷን እሺ ናቅ ሚስቴ ናት ብለህ የተማመንኩን ተማምነን ቤተሰቦቿን እኮ አላገባህ። ቤተሰቦቿ እኮ ሰው መስላቸው፣ ወንድ መስላቸው፣ ባል መስላቸው፣ አባት የምትሆን መስሏቸው ሰጡ ልጃቸውን እኮ። ምን ያደርጉ እነሱ? ቢያንስ ለነሱ ክብር አይኖርም? የአንተ እናትና አባት ቤት የአንተ የእህት ባል እንደዚህ ቢሆን መጥቶ ደስ ይልሃል? እህት ወልዳ በተቀመጠችበት ባሏ መጥቶ እንደዚህ አይነት ነገር ወከባ ቢፈጥር ደስ ይልሃል? አንተ ምን አይነት ሰው ነበር? የዛኔ መጥቶ ነው ጥፋቱ እንደ ጥፋት ክፍተቱ እንደ ክፍተት አይተሹ በቃ ልጁን አይቶ ይውጣ። ይሄ ልጅ ቢያንስ ወንድ ነው፣ የሆነ የሚሰማው የራሱ ስሜት አለ። ወንድ ደግሞ ስትሆኚ የሆነ የራሱ የሆነ ስሜት አለ። ስለዚህ ያን ነገር ተረድተሽ በቃ ጥፋቱን ታይውና እስኪ ገብቶ እስኪ ምን ሊፈጥር እንደሚችል ሩታና እስኪ ይኸው ብላ አስገብታው እስኪ ምን እንደሚለው ልጁን ባሳይሽን። ምንድን ነው ወይንስ እልህ ነው? ግዴታ ካላየሁት ወንድነት ባህሪ ተፈታትኖ እኛንም ገፈታትረ ጥለ እሷንም እንደዚህ ገብተህ ልጄን አንቺ ይዤ። እሺ በቃ አሁን ምንድን ነው እሺ የምትሉኝ? አሁን አታይም እያለች ነው። እሺ ምን ታረጋታለህ? ሌላ ጊዜ ነው ሩታ ፕሊዝ በዚህ ልካቱኝ እልህኝነት ለማንም ያወጣ እሱ እልህ አለበት። በቃ ይህን ጉዳይ ጨርሳችኋል አይደለ? መሄድ ነው ያለባችሁ።
የነሱ ጉዳይ አሁን እናንተ እዚህ ጋር መታችሁ ልጅን አሳየኝ አታሳየኝ አይነት ነገር አይደለም። አሁን እዚህ ጋር መታችሁ የሆነ አስታራቂ ምናምን አሁን እንደዚህ አሁን ስላወራችሁት የምትፈቱት ጉዳይ አይደለም። በሁለቱ መካከል ያለው ሩታ ልጁን እንዳይፈልጋ ልጁን እንትን እንዳይፈልጋ አይደለም። ከዚህ በፊት ደጋግማ ነግራለች። በልጁ ጉዳይ ላይ ምንም አይነት ጣልቃ እንደማትገባ በልጁ ጉዳይ ላይ ምንም አይነት ነገር እንደማታረግ ደጋግማ ነግረዋለች። አካውኑ አመጣጡ የሚያደርገው ነገር ቤቷ ድረስ እናትና አባቷ ቤት ድረስ መጥቶ ምናምን አሳየኝ እንደዚህ ልጁን እንዲህ እስከ መቀማት ምናምን ያሳዝናል። በዚህ ልክ ለያዝሽ እንዴ ለመጋባት ሆነ ፍላጎት ነው አይደለም። በጣም ልህኛ አይደለም ታውቁሽም ለመጋባት ከፈለገ ግን እንዴት እንደሆነ እስከ ጥቅ ድረስ አስጨርሽ ያሳየዋል። እሺ ማን ነው የሚጎዳው? በሁለታችሁ ማን ይጎዳል? ልገሪ እዚህ ሰጣ ገባ ውስጥ ሩታዬ መግባት አያስፈልግሽም። ጉዳዩን ህግ እንዲይዘው ለህግ አሳልፈሽ መስጠት ነው በቃ አከተም። እናቴ አጠገብሽ እንዳይደርስ ያደርጋል ህግ። መረጃ አለሽ፣ ብዙ መረጃ አለሽ። ቀላል ነው ጉዳዩ። ያን አድርጊ። ምንም ከሱ ጋር እንደዚህ ሰጣ ገባ ውስጥ አትገቢ። መታገስ ማንን ገደለ? የሰው ልጅ ትንሽ ጊዜ መታገስ ማንን ገደለ? እነዛን ጥፋቶቹን እንዲደራርቤ እንደዚህ ህግ ፊት ባቀርብለት ያ ሩታ እግዚአብሔር በቃ አንተ ጥፋት እናውጣ ከተባለ እኮ ሁሉም ላይ ጥፋት ይኖራል። እኔ በግልጽ ልናገርሽ ነው። አይ እኔ በብዙ መንገድ ብዙ ለመተው የሞከርኩኝ ሰው እመነኝ። እውነት በጣም ብዙ ጊዜ ብዙ ነገር የተውኩኝ ሰው ነኝ። እዩ እንደዚህ ብዬ ስለ ራሴ ማውራት አልፈልግም አልወድም፣ ግን ከአቅሜ በላይ ሲሆን እናገራለሁ። አሁን እንድታለቅሽም አይደለም ሩታ። በነገራችን ላይ ሩታን እንደዚህ አትሁኚ፣ አትቆጪ፣ አትሳደቢ፣ አትማጪ፣ እንደዚህ አትሁኚ ምናምን አልናት። ሆነች። ያንን ምንላትን የምንቆጣትን አይነት ሴት ሆነች። እሺ ምን ትሁን? ከዚህ በላይ ምን ትሁንልን ነው እኔ ግራ የገባኝ። አሁን እሷን እንዳልናገር ብቻ በምን እናገራታለሁ? ሲጀምር ሆነች። ልጅ እኮ ያደረጋት ነገር የለም። የምሬን ነው የምላቸው። አሁን እነዚህ ልጆች ሩታ እህታችሁ ብትሆን ኖሮ ምን ልታደርጉት እንደምትችሉ አብርሃምን ሳሉት እስኪ። አሁን መታችሁ እዚህ ጋር ምናምን ነገር እንደዚህ አትሁኚ ምናምን የምትሏት እናንተ የእሷ ወንድም ብትሆኑ ምን ልታደርጉ እንደምትችሉ ሳሉት። በቃ አንድ ነገር ብቻ ስሚ፣ እግዚአብሔርን አሁን ያለፈው ጥፋት ክፍተት አለበት፣ አንቺም ክፍተት አለብሽ። ነገር ግን እልህ ለማንም ስለማያዋጣ በቃ ያለፈውን ተይው። እግዚአብሔር ልጅቷ ከመሬት ተነስታ አይደለም እልህኛ የሆነችው ሰዎች ልጁ መጥቶ ነው። በሰላሙ ጊዜ እልህኛ አልሆነችም እሷ። ማንም ሰው በልጁ ሲመጣበት አይደራደርም። ምን እንደምታስቡ ምን እያወራችሁ እንደሆነ የምታውቁ ራሱ አልመሰለኝም። እኔ እንጃ። እግዚአብሔር ልቦና ይስጠው፣ ለጤና ያደርግለት።